ጸሎት ፈንክሽናል እንዲሆን ከእግዚአብሔር ጋር ትክክለኛ ህብረት እንዲኖር ይላል። ማርቆስ 11:25 ለጸሎትም በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁም ኃጢአታችሁን ይቅር አይላችሁም ነው ያለው። ወደ ጸሎት ቀርበህ ቂም ይዘህ ይቅርታ ሳታደርግ ከእግዚአብሔር ጋር ህብረት እያደረግኩ ነው ብትል ተሳስተሃል ነው የሚለው የመጽሐፍ ቅዱስ ቃል። አደጋ ውስጥ ነን ወገኖች። you are wasting your time, your energy። የብዙ ሰዎች በረከት፣ የብዙ ሰዎች ጸሎት፣ የብዙ ሰዎች ጉብኝት የዘገየው ይቅር ባለ ማለት ነው። ባለፈው አመት ልትባረክ ሲገባ በረከትህ ወደ ዘንድሮ ያለፈብህ ልብ ውስጥ ያለ ይቅር ያለ ማለት ነው። አይላችሁም አለ እግዚአብሔር። የሚገርመን ሰው ሲበድል እግዚአብሔር ኦፖርቹኒቲ እየሰጠ ነው። በነገራችን ላይ በይቅርታ ብቻ የምትገባበት መንፈሳዊ ክልል አለ። ይቅር በማለት ብቻ ሰማይ ከፈትልሃል። ይቅርታ የእግዚአብሔር ኔቸር ነው። ይቅርታ የእግዚአብሔር መንፈሳዊ መሳሪያ ነው። አይገርም? ኖርማሊ ስትሄድ ከነበረው የበለጠ አክስለሬት ታደርጋለህ በይቅርታ። ምክንያቱም ይቅርታ የወደቀው ሰው ባህሪ አይደለም። አንችልም እኮ ይቅርታ ካላደረግን ወደ እግዚአብሔር መቅረብ። ዝግ ነው፣ አየሩ ዝግ ነው፣ ተይዟል። እሺ አይልም። ትገስጻለህ ዝም ብለህ ዛሬ ተጫጭኖ በኢየሱስ ስም ሰማያው ዝግ ነው ትላለህ። ልብን የዘጋው ብዙ ትላልቅ ሰዎች ትናንሽ ነገር ይቅር ላለ ማለት ሽባ ሆነው ከመስመር የወጡ እኔ ራሴ ብዙ ሰው አውቃለሁ። በደልን ሊስት ፔጅ ባይ ፔጅ እየጻፉ ይቅር ላለ ማለት ወስነው ወደ ጌታ ሄዱ ሁሉ አሉ። ይቅር የማትባለውን አንተ ይቅር ብቻ አይደለም እንደ ወደደ ስታስብ ይቅርታ ማድረግ በጣም ቀላል